ቢላልና አብደልከሪም የሚባሉ ሁለት ጓደኛ ማቾች ነበሩና ከጧት ወደ ትምህርት ቤት ከሰዓት ደግሞ ወደ መስጂድ ይሄዱ ነበረ። እናም ቁርአን ቀርተው አክተመው በተመረቁበት ሰዓት አብደልከሪም ወደ ተውሂድ ቂርአት ሰፈር እወጣለሁኝ ሲል ቢላል ደግሞ እዚሁ ሸሆቹን እየካደምኩኝ እዚሁ ፊቅህ ይቀራለሁኝ አለና ተለያይተው ኦልሞስት 2 ዓመት 3 ዓመት ያክል ቂርአት እየቀሩ ኖሩና ተገናኙ። ወደ ቤተሰብ ጋር መጣና አብደልከሪም እዛው ቢላል ጋር ተገናኙ። መስጂድ እየተሰገደ ባለበት ሰዓት ላይ አብደልከሪም ከኋላ ቢላል ከፊት ነበርና ከሸሆቹ ጎን እንደዚህ ከዳማ ሲሆን ከቀኝ በኩል አይደለም የሚቆመው እና እንደዛ እየሰገዱ ባሉበት ሰዓት ግራ እግሩን አጠፍ አድርጎ ቀኝ እግሩን እንደቆመ ይሰግዳል ማለት ነው ቢላል። አብደልከሪም ከኋላ ተመለከተውና ሶላት ከጨረሱ በኋላ እንዲህ ያ ቢላል ሆይ ለምንድን ነው እንደዚህ ብለህ የምትሰግደው አንድ እግር ለምን ታጥፋለህ ብሎ አብደልከሪምም ሲጠይቀው ቢላልም አለው ሸሆቹ ሲያደርጉ አይቻለሁ፣ እግራቸውን ሲያጥፉ አይቻለሁና ሱና ነው አለ። አብደልከሪምም ተውሂድን ስለቀራ ነው ይሄ ሱና አይደለም እንደውም ስተት ነው በሚባባሉ ጊዜ በመካከል ላይ ጸብ ተነሳ። ትልቅ ጸብ ሲነሳ ሰዎች ተሰብስበው በዛ መካከል ላይ ሲከራከሩ መጨረሻ ምን ሆነ? ሸሆቹ ይጠየቁና ሸሆቹ ሱና ነው ካሉ እነሱ አይሳሳቱም አለ ቢላል። አብደልከሪም ደግሞ ነው ሰው ሰራው ብለህ መስራት የለብህም ጠይቀህ አራቅህ ብሎ ሲል አይ አይደለም እነሱ ስለሰሩት ብቻ ሱና ነው አለ። ከዛ ቀጥታ መሩ ወደ ሸህየው ጋር ሄዱና ሸህየው ጋር ሄደው ቢላል እንደዚህ ያለ እየሰገደ ከፊት ለፊት አገኘሁትኝ እና አንድ እግርን አጥፎ መስገድ ይበቃሉ ሶላቱ ሙሉ ይሆናል ወይ ብሎ አብደልከሪም ሲጠይቅ እነ ሸህም አሉት እኔ እግሬን አጥፊ የምሰግደው አንድ እግሬን ስለሚያመኝ ዑዝር ስለሆነብኝ ነው አለ። እና ከዚህ እንድትማሩበት የፈለኩት ምንድነው እከሌ እንደዚህ አድርጓል፣ እከሌ አይዋሽም፣ እከሌ እንደዚህ አደርግም ከማለት በድን ጉዳይ ላይ አይታችሁ ከማድረግ ይልቅ ያን ያያችሁትን ነገር እርግጠኛ ለመሆን መረጃ ከቁርአንና ከሐዲስ ካገኛችሁ በኋላ ያን ነገር ብትከተሉ የሚል ነው። ይመቻችሁ። ኮፒ ሊንክና ሼር እንዳይረሳ።